ሽሮ እንደዚህ የሚሰራ ከሆነ በጣም ቀላል ነው አያችሁ አይደል የማይከብድ ነገር ደግሞ የሚጣፍጥ ነገር ነው የሚሰራው። ሽሮ መጨመር ከዛ ውሃ መጨመር ከዛ ሽንኩርት እና ቲማቲም ቃሪያ ምናምን መጨመር ከዛ ጨው መጨመር ዘይት መጨመር እና ቅመማ ቅመም ምናምን መጨመር ከዛ በኋላ ማዋሃድ ከዛ እንደዚህ አድርጎ መምታት ነው። እንዲዋሃድ ማድረግ ነው በደንብ እንዲመታ ይደረጋል። ከዛ በኋላ ውሃ ይጨመራል ከዛ ካነሰ ሽሮ ትጨምራላችሁ። እንግዲህ እንደዚህ ተደርጎ ያው ምጣድ ላይ ይደፋል። ከዛ እንደዚህ እንትን ያለ ሹሉል ያለ ቀጭን ሽሮ አያችሁ አይደል ሳህኑ ውስጥ እንኳን እኮ የሽሮ ሽታ እስከማይኖር ማለት ነው ውሃ ነው። ግን በኋላ በጣም የሚጣፍጥ እና በጣም ድንቅ ሽሮ ይሆናል። እና አሁን እንግዲህ ምጣዱ ተከድኖ ከተከፈተ በኋላ ሲሰበሰብ እንደዚህ ይመስላል አያችሁ አይደል። እና ይህንን እንግዲህ ጎንደሮች ጎጃም አካባቢ የሚጠቀሙበት ነገር ነው። በቀላሉ አያችሁ አይደል ምጣዱ ራሱ አማረባት አሁን ቅድም ከላዩ ላይ የማይነሳ ይመስላል። አሁን ግን አምሮባታልና በጣም እንዲህ ሆኖ ክሽን ብሎ ለምግብ ለምሳ ወይ ለእራት ይቀርባል ማለት ነው። በጣም ነው ጣት ነው የሚያስቆረጥመው። እንግዲህ እስቲ ሞክሩት በቤታችሁ ማለት ነው። እናመሰግናለን። ባላችሁበት ሁሉ ሰላማችሁ ብዝት ይበል። መልካም ጊዜ